ሰላም ጤና ይስጥልኝ አድማጭና ተከታታዮች ሚያዝያ 22 ቀን 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ዋናዎቹን ላስቀድማቸው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በህብረት የሚዲያ ላይ ቀርበው በሰጡት ቀጥተኛና ጠንካራ ቃለ ምልልስ በክልሉ እየታየ ባለው የፖለቲካ ሽኩቻና የድሮ ምክር ቤት መልሰናል በሚለው የደብረጽዮን ገብረ ሚካኤል የህወሓት እንቅስቃሴ ላይ ያላቸውን ጥልቅ ስጋት ገልጸዋል። ፕሬዝዳንቱ ይህን አካሄድ አጥፊና ትግራይን ችግር ውስጥ የሚከት ነው ሲሉም ወቅሰዋል። በዛሬው ዕለት ህይወቷ እንዳለፈ የተነገረው ታዋቂዋ ቲክቶከር ቦኒ ከማለፏ በፊት ያስተላለፈችው የመጨረሻ ቪዲዮ መልእክትና ይህንን ተከትሎ የስነ ልቦና ባለሙያው ዶክተር አበባየሁ አበበ በሰጡት ማሳሰቢያ ማህበራዊ ሚዲያ በአእምሮ ጤና ላይ እያሳደረ ያለው ከባድ ተጽዕኖ በግልጽ አጉልቶ አሳይቷል ተብሏል። በመጨረሻም ትራምፕና ፑቲን የ90 ደቂቃ የስልክ ውይይት ማካሄዳቸው ተሰምቷል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። ጀነራል ታደሰ የድሮ ምክር ቤት መልሰናል በሚል እየተደረገ ያለው የአንድ ወገን እንቅስቃሴ የትግራይን ህዝብ ወደ ሌላ ጦርነት ግጭት ሊወስድ እንደሚችል የብደት አካሄድ ነው ብለውም ዝተዋል። ከዚህ ንግግር ይልቅ በተለያየ አሰላለፍ አኩርፈው የተቀመጠውን የትግራይ ስብስብን ክልሉን ወደ ተሻለ ምዕራፍ ለማሸጋገር መጨነቅ አለብን ሲሉም አሳስበዋል። በክልሉ ነገሮች የተካረሩ በሄዱም የፌዴራል መንግስት ጣልቃ እንዲገባ ጥሪ የማቅረብ ፍላጎት እንደሌላቸው ፕሬዝዳንቱ በግልጽ ተናግረዋል። እንደዛ የማድረግ መብት እንዳለኝ በውቅም እኔ ግን አላደርገውም፣ የሚሆነውን እናያለንም ብለዋል። በተጨማሪም መረካከብ የሚባል አርቲፊሻል ጨዋታ ውስጥ እንደማይገቡና የሚያስረክቡትም ነገር እንደሌለ ገልጸው የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉም ተደምጠዋል። ትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ ፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ጀነራል ታደሰ ዋነኛው ፍላጎታቸው ህዝቡ ከጊዜያዊ አስተዳደር ወጥቶ በራሱ በመረጠው ቋሚ መንግስት ሲተዳደር ማየት መሆኑንም ገልጸዋል። አሁን ያለው አጋጣሚ ለግርግር ሳይሆን ለመልካም እድል መጠቀም እንደሚገባም መክረዋል። የጀነራል ታደሰ ወረደ ንግግር በክልሉ አስተዳደርና በህወሓት አመራሮች መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን የሚያሳይ እንደሆነ የፖለቲካ ተንታኞችም እየገመቱት ይገኛሉ። ሁለተኛው መረጃችን ስናልፍ ቦኒ ህይወቷን ከማጥፋቷ በፊት ባጋራቸው አሳዛኝ ቪዲዮ ላይ ከፍተኛ ጥረት አድርጎ አለመሳካት የፈጠረባትን ጥልቅ የተስፋ መቁረጥ ስሜት ገልጻለች። ህይወት እናንተ በምትፈልጉት መንገድ አትኖርላችሁም በማለት የተሰማት የውስጥ ስብራት ያካፈለች ቦኒ በመጨረሻም የዛሬው ቀን የረፍቴ ቀን ነው ስትል ተሰናብታለች። በተለይም በመልእክቷ ውስጥ ለጣላችሁኝ ላደረጋችሁብኝ ሁሉ ትችላችኋለሁ ማለቷ በማህበራዊ ሚዲያ ላይ ይደርስባት የነበረ ጫናና የጥላቻ አስተያየት ለውሳኔዋ ከፍተኛ አስተዋጽኦ እንዳደረገም አመላካሽ ነው ተብሏል። የቦኒን አሳዛኝ ህልፈት ተከትሎ የኢስት አፍሪካ ዊልስ ሪሶርስ ሴንተር ዳይሬክተር ዶክተር አበባየሁ አበበ ለህዝብ በሰጡት ስነ ልቦና ትንታኔ ይህ ክስተት ለትውልዱ ትልቅ የማንቂያ ደወል ሊሆን እንደሚገባም አሳስበዋል። ዶክተሩ የቦኒን ሁኔታ ከማህበራዊ ሚዲያ አጠቃላይ ተጽዕኖ ጋር በማያያዝ አብራርተዋል። በተለይም ቦኒ በመጨረሻ ቃሏ ለጠላችሁኝ ብላ እንዳነሳችሁ ሁሉ በማህበራዊ ሚዲያ ላይ ሰዎች የሚሰነዝሩት ገንቢ ያልሆነና አጥፊ አስተያየት የሰዎችን ስነ ልቦና በእጅጉ እንደሚጎዳና እስከዚህ አይነት አሳዛኝ ውሳኔ ሊያደርስ እንደሚችልም አስጠንቅቀዋል። በተጨማሪም ሰዎች በማህበራዊ ሚዲያ ላይ የራሳቸውን እውነተኛ ህይወት የሌሎች ሰዎች ተዋበ ህይወት ጋር በማወዳደር ለከፍተኛ ጭንቀትና ለዝቅተኛ በራስ መታመን እንደሚዳርግም ባለሙያው ገልጿል። ይህ ቦኒ ህይወት በምትፈልገው መንገድ አትኖርላችሁም ላለችው የከፋ ስሜት አንዱ መንስኤ ሊሆን እንደሚችልም ማሳያ ነው ተብሏል። ጨምረው ማህበራዊ ሚዲያዎች እንደ አልኮልና ሲጋራ ሱስ በመሆን አቅም እንዳላቸውና የሰውን አእምሮ ሰላም እንደሚነጥቁ ያስረዱ ዶክተር አበባየሁ ከዚህም ምናባዊ እውቅና ፍለጋ ወጥቶ ከቤተሰብ ከጓደኛና ከተፈጥሮ ጋር ጊዜ ማሳለፍ እንዲሁም እውነተኛ የሰዎች ግንኙነት ማጠናከር ለአእምሮ ጤና ፈውስ መሆኑንም አጥብቀው መክረዋል። የቦኒ አሳዛኝ ህልፈት እና የዶክተር አበባየሁ አበበ ማሳሰቢያ የሚያስተላልፉት የጋራ መልእክት ማህበራዊ ሚዲያ ዓለም ከሚሰጠው ጊዜያዊ ደስታ እውቅና ጀርባ አጠቃቀማችን በጥንቃቄ ካልመራ ነው የሰውን ነፍስ ሊያቆስልና ህይወት ሊነቀጥፍ እንደሚችል ከባድ አደጋ እንዳለውም ተናግረዋል። ስለሆነም የአእምሮ ጤናችን ለመጠበቅ ከማህበራዊ ሚዲያ ይልቅ ለገሃዱ ዓለም ህይወታችንና ግንኙነታችን ቅድሚያ ልንሰጥ ይገባልም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላድሚር ፑቲን ለ90 ደቂቃ የቆየ ሰፊ የስልክ ውይይት ማድረጋቸውን የክሬምሊን የውጭ ፖሊሲ አማካሪ ዩሪ አሾካ አረጋገጡ። በመሪዎቹ ውይይት ወቅት በመካከለኛው ምስራቅ እየተካሄደ ያለው ጦርነትና የዩክሬን ወቅታዊ ሁኔታ ዋነኛ መነጋገሪያ አጀንዳቸውም ነበረ ተብሏል። ቭላድሚር ፑቲን በውይይቱ ወቅት የዶናልድ ትራምፕ ከኢራን ጋር የነበረው የተኩስ አቁም ስምምነት እንዲራዘም ላደረጉት ጥረት አድናቆታቸውን የገለጹ ሲሆን ጦርነቱ ያስከተለውን ሰብአዊና ፖለቲካዊ ቀውስ በተመለከተም መክረዋል። ምንም እንኳን ሩሲያ በዲፕሎማሲው ረገድ ከኢራን ጎን መቆም ብታሳውቅም የምዕራባውያን የስለላ ተቋም ግን ሞስኮ ለቴህራን የስለላና የድሮን ድጋፍ በማድረግ የአሜሪካን ኢላማ ያደረጉ ጥቃቶች እንዲፈጸሙ ታግዛለች የሚል ጥርጣሬ ያላቸው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ስለ ውይይቱ በሰጡት ማብራሪያ ከፑቲን ጋር ውጤታማ ቆይታ ማድረጋቸውና መሪውን ለረጅም ጊዜ እንደሚያውቋቸውም ገልጸዋል። ፑቲን የኢራን የተቀበረ ዩራኒየም ወደ ሞስኮ እንዲዛወር ድጋፍ ለማድረግ ፍላጎት ማሳየታቸውን የጠቀሱ ትራምፕ እርሳቸው
ግን የሩሲያ መሪ ትኩረቱን በዩክሬን ያለውን ጦርነት በአፋጣኝ በማቆም ላይ እንዲያደርግ ማሳሰቢያ መስጠታቸውንም ተናግረዋል። በመጨረሻም ፕሬዚዳንት ትራምፕ የሩሲያና የዩክሬን ጦርነት የሚቋጭበት ጊዜ እጅግ መቅረቡን በመጠቆም ለቀጠናው ሰላም ያላቸውን ተስፋም ገልጸዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ